ዛሬ ደግሞ የሳምቡሳ ሊጥ አዘጋጃጀት በቤታችን እንሞክራለን። እዚህ ጋር ዱቄት አለኝ። ከዛ ትንሽዬ ጨውና ዘይት ጨመራለሁ። ከዛ ውሃ እየጨመረን ሽት እናደርጋለን በደረቁ። ከዛ እዚህ ጋር ምስር አለ፣ ድፍን ምስር። ከዛ ጥብጥብ አድርገን እንቀቅላለን። ጨው ጨምረን ጨውና ትንሽዬ ዘይት ጠብ አድርገን እንቀቅላለን ማለት ነው። በዚህ መልኩ እንቀቅላለን። ከዛ አሁን በስሏል። እዚህ ጋር ሊጣችን እንዳምጣለን። ሊጣችን በዚህ መልኩ ለስለስ ብሏል። ከዛ በዚህ መልኩ ቆራርጠን እንዳምጣለን። በምንፈልገው መጠን ድብልብል አድርገን በዚህ መልኩ እናምጣለን። ከዛ እዚህ ጋር እንትን መጨመር አለባችሁ፣ ዘይት መጨመር አለባችሁ ሲደራርቡ ማለት ነው። ዘይት ወይም ዱቄት በርከት አድርጋችሁ መጨመር አለባችሁ። ተያይዞ ያስቸግራል ማለት ነው። እዚህ ጋር ተያይዞ ሊጣችሁ ላይ ዘይት ካነሳም ትንሽ ተያይዞ ያስቸግራችኋል ማለት ነው። እና እዚህ ጋር ምጣድ ጥጄ ምጣዱ ላይ ጨመሬ ትንሽ ለብለብ አድርጌ ያወጣውኝ። ከዛ በዚህ መልኩ ቆራርጬ አዘጋጅቻለሁ። ምስሬ ላይ ደግሞ የጨመርኩት ሽንኩርትና ሚጥሚጣ ነው፣ ከትፌ የጨመርኩት። ከዛ እዚህ ጋር እየጠቀለልኩ ይገኛለሁ። ይሄን ይመስላል። ሲጠቅልሉ ለማስያዝ የሚጠቅማችሁ ሊጥ ነው ማለት ዱቄት ማለት ነው። ዱቄት በውሃ በጥበጥ አድርጋችሁ በሱ ታስይዛላችሁ ማለት ነው። ይሄን ይመስላል። እዚህ ጋር ዘይታችን ሞቋል፣ አየን። በዚህ መልኩ እንጠብሳለን ማለት ነው። እና ቪዲዮ ከተመቻችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ሰብስክራይብ እያደረጋችሁ ይሄን ይመስላል። በዚህ መልኩ ሞክሩት ማለት ነው። ብዙ ጊዜ ከውጭ ነው አጂና የምንገዛው። አንዳንዴ በቤት እንደዚህ ማዘጋጀት አለብን። እና ይሄን ይመስላል። ባይ ባይ። ቤተሰብ ሆኖ